ቅምሻቲው ውድ የቅምሻቲው ቻናል ተከታታዮች እንዴት ሰንብታችኋል? እንደምታውቁት በዚህ ቻናል ላይ እውነታን መሰረት ያደረጉ አስተማሪ የሆኑ ምጥን ሐሳቦች የሚቀርቡበት ሲሆን እናንተ እንድታዳብሩት ስንል በታላቅ አክብሮት ነው። ዛሬም በሌላ አስተማሪ ሐሳብ የመጣን ሲሆን ሙሉ ቪዲዮውን በመመልከት የተለመደ ገንቢ አስተያየታችሁን እንድትሰጡን እንወዳለን። ለቻናላችን አዲስ ከሆኑ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። መልካም ቆይታ። ቅምሻቲው የመጀመሪያው ጥያቄያችን ሞገደኛ ፍቅር ምንድነው? ሞገደኛ ፍቅር ወይም በእንግሊዘኛው ኦብሰሲቭ ላቭ የምንለው ይህ አንዱ አፍቃሪ በሌላኛው ተፈቃሪ ላይ የሚያሳየው ከመጠን ያለፈና ብዙ ጊዜም ጤናማ የሆነውን ድንበር የጣሰ የስሜት ትስስር ነው። የዚህ ፍቅር ዋና መንስኤዎቹም ስጋት፣ የትተወኛለች ፍርሃት፣ ያልተጣጣመ ፍላጎት ወይም ምብሪት ሲሆኑ በውስጡ እውነተኛ መፈቃቀርና ከበሬታ የለበትም። ጥቂት መገለጫዎቹንም ለመመልከት ያህል አንደኛ እኔ ባልኩት ጊዜ ሁሉ መገናኘት አለብን የሚል አባዜ፣ ሁለተኛ ከመጠን ያለፈ ቅናት፣ ሌላው አታካች ባህሪ፣ ስልክን መቆጣጠር፣ የተለያዩ ኤሌክትሮኒክስ መሳሪያዎችን መጥለፍ፣ በሁሉ ነገር መከታተል የመሳሰሉት፣ አራተኛ ነፃነትን ማሳጣት፣ ያ ሰው ለራስ የሚሆን ጊዜውን መንፈግ ሊሆን ይችላል። አምስተኛ በብዙ መጠራጠር፣ ይሄ ነገሮችንም እየገጣጠሙ አላስፈላጊ ድምዳሜዎች ላይ መድረስ ጥቂቶቹ ናቸው። ቅምሻቲው ሁለተኛ ጥያቄያችን ደግሞ ሞገደኛ ፍቅር ውስጥ የሚያጋጥሙ ችግሮችና መፍትሄዎቹን ብትገልጽልን። ሞገደኛ ፍቅር በተለያዩ ምክንያቶች ሊመጣ ይችላል። በዋናነት መሰረቶቹ ስነ ልቦናዊ፣ ስሜታዊ ወይም ኢሞሽናል የምንለው ወይም ባዮሎጂካል ሊሆኑ ይችላሉ። ጥቂት መነሻ ነጥቦቹን ለመመልከት ያህል አንደኛ የቅርርብ ሁኔታ ወይም በእንግሊዘኛው አታችመንት ኢሹ የምንለው ሲሆን በስጋት ውስጥ ያለ ወዳጅነት ወይም በጭንቀት ውስጥ ያለ ቅርርቦች ሲኖር አንዱ ሌላውን አጥዋለው ጥሎኝ ይሄዳል በሚል ፍራቻ እዚያ ሰው ላይ በብዙ የመደገፍ ባህሪ ሊኖር ይችላል። ይህም ዋና መነሻው በልጅነት ወቅት አለመግባባት ባለበት ቤተሰብ ውስጥ ያደገ ከሆነ ተገቢውን ፍቅርና እንክብካቤ ሳያገኝ ካደገ ይሄ ኢሞሽናል ኔግሌክት የምንለው ማለት ነው። በወጣትነት ጊዜው የመተማመንና የእርግጠኝነት ስሜት ላይ ክፍተት ስለሚኖርበት ሁሉን መጠራጠር ይጀምራል። ይህም ጓደኝነቱ ላይ ትልቅ ተጽዕኖ ይፈጥራል። ሁለተኛ ለራስ የሚሰጥ ዝቅ ያለ ግምት ነው። ይሄ ሎ ሰልፍ ስቲም የምንለው በጋሃድ የማይታይና በግለሰቡ ውስጣዊ ማንነት ላይ የሚመላለስ ሲሆን ከኔ ይሻላሉ፣ በትምህርት በደረጃ ወዘተ ይበልጡኛል፣ ለእያንዳንዱ ነገር ማረጋገጫ ከሌላው መፈለግም ሊሆን ይችላል የመሳሰሉት በሚል ለራስ የሚሰጥ ግምት አንደኛውን ወገን በሆነ ባልሆነ የማስጨነቅ ዝንባሌ ውስጥ ሊገባ ይችላል። ሶስተኛ የአእምሮ ጤና ችግር ነው። ይሄ ሜንታል ሄልዝ ዲስኦርደርስ የምንላቸው የጤና ሁኔታዎች ማለትም ይሄ ቦርደርላይን ፐርሶናሊቲ ዲስኦርደር የሚባለው ወይም ደግሞ ኦብሰሲቭ ኮምፐልሲቭ ዲስኦርደር ሊሆን ይችላል ወይም ደግሞ ዲሉዥን ዲስኦርደር በፍቅር ግንኙነታችን ላይ ሞገደኛ ባህሪ ሊያመጡ ይችላሉ። በተገቢው ጊዜ መታከም ይኖርባቸዋል ማለት ነው። አራተኛ ያልታከመ የቀደመ ጠባሳ ነው። ይሄ አንሪዞልቭድ ትራማ የምንለው በቀደመ ግንኙነታችን የነበሩ ፍቅረኛን በድንገት ማጣት ሊሆን ይችላል፣ መከዳት ሊሆን ይችላል ወይም አቢዩዝ አሁን ያለው ግንኙነት ላይ ትልቅ ተጽዕኖ ይኖራቸዋል። በድጋሚ እንዳላጣት እንዳልከዳ በሚል እሳቤ ይህ ሞገደኛ ባህሪ ሊታይ ይችላል። የቀደመ ጓደኝነት ላይ የነበረን ጠባሳ ወደ አዲሱ እንዳይተላለፍ አክሞ ማለፍ ይመከራል። አምስተኛ ግላዊ ድንበሮችን መጣስ ነው። ይሄ ላክ ኦፍ ፐርሰናል ባውንደሪስ የምንለው አንዱ የሌላውን ቀይ መስመር መጣስ፣ ከፍተኛ ቁጥጥር ማድረግ ወይም አለማፈናፈን ያንን ሰው የመሳሰሉ ነገሮች ሲደረጉ ጓደኝነቱ ላይ ትልቅ አሉታዊ ተጽዕኖ ይኖረዋል። ሞገደኛ ፍቅርን በሚመለከት የተዘጋጀውን ስቶሪ
እንድትከታተሉ ተጋብዛችኋል። የብራውን ሞገደኝነት። አሜሪካ ቨርጂኒያ ውስጥ የተወለደው የአርቲስት ሙሉ ስሙ ክሪስቶፈር ማውሪስ ብራውን ሲሆን እናቱ በዴኬር ውስጥ አባቱ ደግሞ በማረሚያ ቤት ውስጥ ኦፊሰር ሆነው ይሰሩ እንደነበረ ታሪኩ ያውሳል። እናትና አባቱ በ6 ዓመቱ የተለያዩ ሲሆን ከዛ እድሜው ጀምሮ ከእናቱ ጋር አብሮ መኖር ይጀምራል። የእናቱ አዲስ ፍቅረኛም ብዙ በደል ያደርስበት እንደነበረ ብራውን ያስታውሳል። የብራውን የሙዚቃ ፍቅር የጀመረው በልጅነቱ ሲሆን አብዝቶ የሚያደንቀውና ለሱ ተጽዕኖ ፈጣሪ የነበረው ማይክል ጃክሰን ነው። የሙዚቃ ኢንዱስትሪውን በይፋ የተቀላቀለው በ16 ዓመቱ ቨርጂኒያ ውስጥ ይማርበት የነበረው የኢሴክስ ሁለተኛ ደረጃ ትምህርቱን በማቋረጥ ነበር። ብዙ ሙዚቃዎችን የሰራ የአር&ቢ አርቲስት ሲሆን በጣም ታዋቂ ከሆኑት መሃል Run It, Forever, With You, Look at Me Now, No Guidance, Under the Influence ይጠቀሳሉ። ገና በለጋ እድሜው በአንድ ዓመት ከምትበልጠው ሙዚቀኛ ሪሃና ጋር የፍቅር ግንኙነት የጀመሩት በ2007 እንደ አውሮፓውያን አቆጣጠር ሲሆን ለ2 ዓመታት አብረው ቆይተዋል። ከመለያየታቸው በፊት በ2009 የግራሚ አዋርድ ላይ ስራዎቿን ለማቅረብ ተጋብዛ አብረው ከሱ ጋር በመኪና በሚሄዱበት ወቅት በተፈጠረ አለመግባባት ከፍተኛ የሆነ አካላዊና ስነ ልቦናዊ ጉዳት አድርሶባታል። በወቅቱ ፊቷ ላይ ብዙ ጉዳቶችን አሳርፏል፣ ደብድቧታል። ራሷን እስከ ድረስም አንቋት ነበር። ራሷን ለመከላከል ስትጥር እንኳን እንደሚገላት ያስፈራራት ነበር። በእነዚህ ሁሉ ጨካኝ ድርጊቶች ፊቷ በልዞ ከንፈሮቿ አብጠው እና ቆሳስላ ስለነበረ በዝግጅቱ ላይ ሳትገኝ ቀርታለች። በወቅቱ ባደረገው ድርጊት ወንጀለኛ ተብሎ ፍርድ ቤቱ የተለያዩ ቅጣቶችን አስተላልፎበታል። የሕክምና ባለሙያዎችም ባደረጉት ጥናት ከፍተኛ ሞገደኛ ፍቅር ውስጥ እንደሆነና ይህም የአእምሮ ዲስኦርደር በመሆኑ ለተወሰኑ ጊዜያት ካውንስሊንግ ሲሰጠው ቆይቷል። እንዲህ ከሆነና ከሪሃና ጋር ከተለያየ በኋላ በ2010 ላይ ፕሮፌሽናል ሞዴል ከነበረችው ጃዝሚን ሳንደርሰን፣ በ2011 መጀመሪያዎቹ ደግሞ የሚዲያ ሰው ከሆነችው ዳያሜቼሌ፣ በ2011 መጨረሻ ላይ ካሩቼ ትራን ከምትባል የፊልም ተዋናይት እና ሞዴል ጋር የፍቅር ግንኙነት ጀምሮ ነበር። ይህ ሁሉ የፍቅር ህይወት አልፎ ፌብሩዋሪ 2012 ላይ ተርን አፕ ዘ ሚውዚክ እና በርዝዴይ ኬክ የሚሉ ሙዚቃዎችን ከቀደመችው ፍቅረኛው ከሪሃና ጋር አብሮ የሰራ ሲሆን ይህም በር ከፋች ሆኖ ጃንዋሪ 2013 ላይ ዳግም ወደ ፍቅር መመለሳቸውን ሪሃና ለሚዲያዎች በይፋ ገለጸች። በዚህ ወቅት ሪሃና ስለ ብራውን እንዲህ ትል ነበር። አሁን እሱ ልዩ ነው። የቀደመው አይነት ጭቅጭቅ የለም። እርስ በርስ የምንከባበርም ሆነናል። ብዙዎች ጭራቅ አድርገው እንደሚያስቡት አይደለም። ጥሩና ቀና ልብ ያለው ነው። ፍቅር መስጠት ይችላል። እሱ ባለበት ሁሉ ሳቅ ጨዋታ ነው። እሱን እንደወደኝ ያደረግም እነዚህ ናቸው። በቃ ሁሌ ያስቀኛል። የሚፈልገውም እሱን ነው። ሆኖም ብዙ ሳይቆይ ለ5 ወራት አብረው ከቆዩ በኋላ በሱ ሞገደኛ ባህሪ ምክንያት ሊለያዩ ችለዋል። ከዚህም በኋላ ተመልሶ ከካሩቼ ትራን በድጋሚ የፍቅር ግንኙነት የጀመሩ ሲሆን ለ2 ዓመታት አብረው ቆይተዋል። ሆኖም ይህ የሞገደኝነት ባህሪው አሁንም ምክንያት ሆኖ ተለያዩ። እሷም የደረሰባትን በ2017 ፍርድ ቤት ቀርባ ቃሏን እንደሰጠችውና የላከላትን መልእክት ለፍርድ ቤቱ በማስረጃነት ስታሳይ በጓደኝነታቸው ወቅት የሰጣትን የዳይመንድ ቀለበትና ሌሎች ስጦታዎች እንድትመልስ ያስፈራራት እንደነበር፣ እንዲሁም አብሮ በነበሩበት ወቅት ለ2 ጊዜ ሆዷን መቷት ከደረጃዎች ላይ እንደወደቀች እናም ሌሎች ያደርጋት የነበሩ በደሎችን ገልጻለች። ይህንንም ፍርድ ቤቱ ከሰማ በኋላ የተለያዩ ቅጣቶችን ካስተላለፈበት በኋላ ለ5 ዓመታት አጠገቧ እንዳይደርስ ወስኖላታል። አጠቃላይ መረጃዎች እንደሚያሳዩት እናም ይህ ሰው ራሱ እንዳመነው እንዴቱ መቆጣጠር ላይ መስራት እንዳለበት እንዲሁም መጎደኛ እንደሆነ ተረጋግጧል። ለኦብሴሽን መገለጫ የሆኑት አብዛኛውን ነገሮች በግልጽ የሚያደርግ ሲሆን በሶሻል ሚዲያ በሪሃናና በካሩቼ ላይ ሲያደርግ የነበሯቸውን እንደዋቤ እናንሳ። በከፍተኛ የቅናት ስሜት ተነሳስቶ የማይገቡ አስተያየቶችን በእነዚህ የቀደሙ ፍቅረኞች ላይ ይጽፍና ይሳለቅ ነበር።
እንዲሁም ከፍተኛ ንዴትና ብስጭት ውስጥ የሚከቱ መልእክቶችን በእብሪት በእነሱ ላይ ያስተላልፍ ነበር። ያ ሁሉ አልፎ በአሁኑ ወቅት የአንድ ወንድና 2 ሴት ልጆች አባት የሆነው ብራውን በብዙ የፍቅር ህይወት የታጀበ ህይወት ሲኖረው ይህ ሞገደኛነቱ አሁን ቀጣይ የፍቅር ህይወቱን ያበላሸው ይሆን ወይስ በሕክምና ታግዞ በሂደት ወደ መረጋጋቱ ይመጣ ይሆን? አብረን የምናየው ይሆናል። ቅምሻቲው ውድ ቤተሰቦቻችን በቆይታችሁ ምጥን ሀሳብ እንዳገኛችሁና እንደተደሰታችሁ እምነታችን ነው። በቀረበው አጠቃላይ ይዘት ያላችሁን አስተያየት ኮሜንት ላይ አስቀምጡልን፣ በአክብሮት እንቀበላለን። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ተመኘን።